10 በቂ እንቅልፍ ያለመተኛት ጉዳቶች። ሰላም ጤና ይስጥልኝ ውድ የጤና ቤተሰቦች፣ ይህ በጤና ሳይኮሎጂና ውበት ላይ ያተኮረው ለኢትዮጵያውያን ታስቦ የተዘጋጀ የዩቲዩብ ቻናል ነው። በዛሬው ጥንክራችን ጥቂት ስለ በቂ እንቅልፍ ማጣትና ጉዳቱ የምንላችኋለን። የሰው ልጅ ወጥቶ ወርዶ ደክሞ ለፍቶ አእምሮንም ሆነ አካሉን የሚያሳርፈውና ለሚቀጥለው ስራ ራሱን የሚያዘጋጀው በእንቅልፍ ነው። ሆኖም በቂ እንቅልፍን በተለያዩ ምክንያቶች ላናገኝ እንችላለን። ይህ ደግሞ የተለያዩ አእምሮአዊና አካላዊ ጉዳቶች አሉ። ከነዚህ መካከል መፍዘዝ ወይም ንቁ አለመሆን፣ ከግብረ ስጋ ግንኙነት ጋር በተገናኘ ደካማ አቋም፣ የማስታወስ ብቃት አነስተኛ መሆንና የኪሎ መቀነስ ወይም መጨመር ከብዙ በጥቂቱ የሚጠቀሱ ናቸው። ከዚህ ቀጥለን ደግሞ 10 የተለያዩ የእንቅልፍ ማጣት ጉዳቶችን አብረን እናያለን። አንደኛ፣ እንቅልፍ ማጣትና አደጋ። በታሪክ ውስጥ ካጋጠሙ አስከፊ አደጋዎች መካከል በእንቅልፍ ማጣት ምክንያት የተከሰቱ ይገኙበታል። ከነዚህም መካከል እንደ አውሮፓውያን አቆጣጠር በ1979 በሚል ደሴት የተከሰተው የኒኩሌር አደጋ፣ በኤግዞን የነበረው የጋዝ ፍንዳታና በ1986 በቼርኖቢል የተከሰተው የሪያክተር አደጋ ከእንቅልፍ ማጣት ጋር በቀጥታ የሚገናኝ ነው። በተጨማሪም እንቅልፍ ማጣት ለመኪና አደጋም እንደ መንስኤ ከሚነሱት መካከል አንዱ ነው። እንቅልፍ ማጣት ጠጥቶ ከመንዳት እኩል የሹፌሮችን ንቃት በማደብዘዝ አሉታዊ አስተዋጽኦ አለው። ጥናቶች እንደጠቆሙትም ጥራቱን ያልጠበቀና የተቆራረጠ እንቅልፍ እንዲሁም እንቅልፍ ማጣት ከስራ ጋር በተገናኘ ለአደጋዎችና ለተለያዩ ጉዳቶች እንደሚያጋልጡ ጥናቶቹ ጠቁመዋል። እንደውም በአንድ ጥናት በስራ ሰዓት እንቅልፍ የሚመጣባቸውና የሚተኙ ሰራተኞች ሪፖርት እንዳደረጉት የተደጋገሙ የስራ ላይ አደጋዎችና ከሌሎች ሰራተኞች በበለጠ የሕክምና ፈቃድ እንደሚወስዱ ጠቁመዋል። ሁለተኛ፣ የእንቅልፍ ማጣት የአእምሮ ንቃትን ይቀንሳል። እንቅልፍ በማሰብና በመማር ላይ ወሳኝ ሚናን ይጫወታል። የእንቅልፍ እጦት የአእምሮን አቅምና ስራ በከፍተኛ ሁኔታ ይጎዳዋል። በቅድሚያ ለነገሮች ወይም ለስራችን ትኩረት እንዳንሰጥ ያደርገናል። ቀጥሎም አጠቃላይ ንቃትን፣ ምክንያታዊነትና ችግር ፈቺነትን ያጠቃል። ይህ ደግሞ መማርን በከፍተኛ ሁኔታ ይጎዳዋል። ሌላው ደግሞ በምሽት ስንተኛ የተለያዩ የእንቅልፍ ደረጃዎች የማስታወስ ብቃትን በመጨመር ረገድ ወሳኝ ሚናን ይጫወታሉ። በቂ እንቅልፍ ካላገኘን ግን ቀን የተማርነውና የሰራነውን የማስታወስ አቅማችን ዝቅተኛ ይሆናል። ሶስተኛ፣ የእንቅልፍ እጦትና ተዛማጅ በሽታዎች። የእንቅልፍ እጦት ለተለያዩ በሽታዎች ያጋልጡናል። ከነዚህም መካከል የተለያዩ የልብ በሽታዎች፣ የደም ግፊት፣ አንጎል ውስጥ ደም መፍሰስ ወይም ስትሮክ እና የስኳር በሽታ በዋናነት ይገኙበታል። እንደ አንዳንድ ጥናቶችም ግምት 90% የሚሆኑ በእንቅልፍ እጦት የሚሰቃዩ ሰዎች ሌሎች ተጨማሪ የሆኑ የጤና እክሎች እንዳሉባቸው ተረጋግጧል። አራተኛ፣ የእንቅልፍ እጦትና ወሲብ። የዘርፉ ባለሙያዎች እንደገለጹት በእንቅልፍ እጦት የሚሰቃዩ ወንድና ሴቶች ዝቅተኛ የሆነ የወሲብ ፍላጎት እንዳላቸው፣ ለዚህም ምክንያቱ ዝቅተኛ ኃይል፣ የእንቅልፍ ችግርና ከፍተኛ ጭንቀት እንደሆነ ተጠቅሷል። አምስተኛ፣ እንቅልፍ ማጣትና ድባቴ። ለድብርት ወይም ድባቴ የእንቅልፍ ማጣት የራሱን አሉታዊ ሚና ይጫወታል። እንደ አውሮፓውያን አቆጣጠር በ2005 በአሜሪካ ሀገር በተደረገ ጥናት ድባቴ ያለባቸው አብዛኞቹ ተሳታፊዎች በብዛት በቀን ውስጥ ከ6 ሰዓት ያነሰ እንደሚተኙ ገልጸዋል። ስለዚህም የእንቅልፍ እጦት ቀጥታ የሆነ ግንኙነት ከድባቴ ጋር ያለው ሲሆን፣ በአንጻሩ ድባቴ ውስጥ ያለ ሰው ደግሞ በቀላሉ እንቅልፍ መተኛት አይችልም። ስድስተኛ፣ የእንቅልፍ እጦትና ቆዳችን። ብዙ ሰዎች ጥቂት ቀናቶችን እንቅልፍ ካልተኙ ፊታቸው ይገረጣል፣ አይናቸውም ያብጣል ወይም ደግሞ ይቀላል። በተጨማሪም
ከፍተኛ የሆነ የእንቅልፍ እጥረት የቆዳ መቆራረጥ፣ ቆዳ ላይ መስመር እንዲሁም በአይን ዙሪያ ጥቋቁር ክብ የሚሰሩ መስመሮች እንዲወጡ ያደርጋል። በቂ እንቅልፍ ሳናገኝ ስንቀር ሰውነታችን ኮርቲሶል የተባለ የጭንቀት ሆርሞን ያመነጫል። ኮርቲሶል የተባለ ሆርሞን ደግሞ ቆዳችንን በከፍተኛ ሁኔታ ይጎዳዋል። ይህ ሆርሞን በከፍተኛ ሁኔታ ሲመነጭ ቆዳችን ለስላሳ ሆኖ እንዲቆይ የሚያስፈልገውን ኮላገን የተባለ ፕሮቲን እንዲሰባበር ያደርገዋል። በተጨማሪም የእንቅልፍ ማጣት እርጅናን በከፍተኛ ሁኔታ ያፋጥናል። 7ኛ እንቅልፍ ማጣትና የማስታወስ ችሎታ። ጥሩ እንቅልፍ መተኛት ለማስታወስ በከፍተኛ ሁኔታ የሚረዳንን ውህድ በሰውነታችን ውስጥ እንዲፈጠር ያደርገዋል። በአንጻሩም የተቆራረጠና ጥራት የሌለው እንቅልፍ ይህ ውህድ እንዳይፈጠር በማድረግ በከፍተኛ ሁኔታ የማስታወስ ኃይላችንን ይጎዳዋል። በቀላሉም ዝንጉ ሰዎች እንሆናለን። 8ኛ እንቅልፍ ማጣትና ውፍረት። ምናልባት በተለምዶ እንቅልፍ ብዙ መተኛት እንድንወፍር ያደርገናል ብለን እናምን ይሆናል። ሆኖም በአሜሪካ እንደ አውሮፓውያን አቆጣጠር በ2004 የተደረገ ጥናት እንደሚያሳየው እንቅልፍ ብዙ አለመተኛት ወይም የእንቅልፍ እጥረት ከፍተኛ ረሃብን በመቀስቀስ የምግብ ፍላጎትን በተደጋጋሚ በማምጣት ብዙ እንድንበላ እንደሚያደርገንና በቀላሉም ውፍረት እንደሚጨምር ጥናቱ ይፋ አድርጓል። ጥናቱ ጨምሮም በቀን ከ6 ሰዓት በታች የሚተኙ ሰዎች በቂ እንቅልፍ ከሚያገኙት ጋር ሲነጻጸር ለከፍተኛ ውፍረት ወይም ኦቤሲቲ የመጋለጥ እድላቸው ሰፊ እንደሆነ ጠቁሟል። የእንቅልፍ ማጣት የምግብን ፍላጎት ከፍ ማድረግ ብቻ ሳይሆን ከፍተኛ ቅባትና ካርቦሃይድሬት ያላቸው ምግቦች ለመብላት ያለንን ፍላጎት በከፍተኛ ሁኔታ ያነሳሱታል። 9ኛ እንቅልፍና ሞት። በእንግሊዝ ሀገር በተደረገ 20 ዓመት በፈጀ ጥናት እና 10,000 የመንግስት ሰራተኞችን ባሳተፈ የእንቅልፍ ሰዓታቸውን ከ7 እስከ 5 ሰዓት የቀነሱት ተሳታፊዎች በሁለት እጥፍ ካልቀነሱት ተሳታፊዎች ጋር ሲነጻጸር ለሞት የተጋለጡ ሆነው ተገኝተዋል። ወይም ባጭሩ ቀድመው የመሞት እድላቸው ሰፊ ሆኖ ተገኝቷል። የእንቅልፍ እጦት በተለይም በልብ በሽታ የመሞት አጋጣሚን 2 እጥፍ እንዲሆን ያደርገዋል። 10ኛ እንቅልፍና ውሳኔ መስጠት አቅም። የእንቅልፍ እጦት ለነገሮች ትክክለኛ ትርጓሜና አረዳድ እንዲኖረን አያደርግም። ከዚህም በመነሳት ትክክለኛ ውሳኔን እንዳንወስን ያደርገናል። ሰዎች በተደጋጋሚ 7 ሰዓትና ከዛ በታች ሲተኙ ሰውነታቸው ይህን ይለምድና ወይም ተለምዷዊ አድርጎ እነዚህ ሰዎች ያላቸውን ንቃትና ብቃት ዝቅተኛ በማድረግ እንቅልፍ ከሚተኙት ጋር በተነጻጻሪነት አነስተኛ ሆኖ ተገኝቷል። አድማጮቻችን በቂ እንቅልፍ አለመተኛት እጅግ በጣም ብዙ የጤና እክሎች አሉት። በአንጻሩ ደግሞ በቂ እንቅልፍ ወይም በቀን ውስጥ 8 ሰዓት በአማካይ መተኛት አያሌ ሆኖ የጤና በረከቶች አሉት። በእነዚህ ዙሪያ ደግሞ ሌላ ጊዜ እንደምንመለስበት ቃል በመግባት የዛሬውን ጥንክር እዚህ ላይ እንቋጨው። ውድ የጤና ዩቲዩብ ቻናል ቤተሰቦች ከላይ ያቀረብንላችሁን መልእክት እንደወደዳችሁት ተስፋ እናደርጋለን። ከዚህ በኋላም እንዲህ አይነት በጤና ሳይኮሎጂና ውበት ላይ ያተኮሩ መልእክቶች በየጊዜው እንዲደርሷችሁ ቻናላችን ላይ ሰብስክራይብ ማድረግ እንዳትዘነጉ። ቸርን ሰንብት።